ማንቸስተር ሲቲ የክረምቱን የዝውውር ገበያ እንግዲህ በታላቅ ገንዘብ ጀምሮታል። ሪትም ተጀምሯል። ተመልካቾቻችን እዩብ ተሰማ በትንታኔው እንዲሁም እኔ ሀናም እንዳውን አብረናችሁ የምንቆይ ይሆናል። እዩብ ዛሬ እንግዲህ ሰፊውን የፕሮግራማችንን ክፍል ወደሚይዘው ወደ ኤሊየት አንደርሰን ወደ ማንቸስተር ሲቲ ያደረገውን የ116 ሚሊዮን ፓውንድ እንግዲህ የዝውውር ሂሳብ ነው የምናየው። በሚገባ እንግዲህ ተጫዋቹ ራሱ ኖቲንጋምን እንደሚለቅ እንግዲህ ተናግሯል ለክለቡ። ምንድነው ሲቲ ላይ እንግዲህ ሌላ አደም የሚያደርገው ነገር ብለህ ታስባለህ? በበርናንዶ ሲልቫ ቦታ ነው የሚገባውና ምን ትላለህ? በሚገባ እንግዲህ ከዝውውሩ እንነሳ። 116 ሚሊዮን ፓውንድ ኖቲንግሃሞች ከሚጠይቁት ገንዘብ ያነሰ ነው። ነገር ግን ከአዶንስ ስትራክቸሩ አንጻር አሁን ይሄ አዶንስ የለው ፊክስድ 116 ነው። እዚሁ ቦታ ላይ ስናወራ እንደነበረው 106 ሚሊዮን ፓውንድ ውድቅ ተደርጎ ነበር። ከዛ በኋላ ደግሞ ጭማሪዎች ነበሩ፣ አዶንሶች። ብዙ ጊዜ አዶንሶች ሊፈጸሙ ላይፈጸሙ ይችላሉ። በእርግጥ በእንደ ኤሊየት አንደርሰን አይነት ተጫዋች የትኛውንም አይነት ቃል ብታስገቢው አቺቭ የማድረግ ፕሮባቢሊቲው ሰፊ ስለሆነ፣ የማሳካት እድሉ ሰፊ ስለሆነ እነዚህ አዶንሶች ሚት ሊደረጉ ይችላሉ፣ በመጨረሻ ሊከፈሉ ይችላሉ። ነገር ግን ኖቲንግሃሞች 116 ሚሊዮን ፓውንድ ነበር የተቀበሉት። እንግዲህ አንዳንድ ምንጮች እንግዲህ ፋብሪዚዮን ጨምሮ 130 ሚሊዮን ፓውንድ ብለው ነበር አይደለ? ነገር ግን መጀመሪያም በብሬኪንግ ያወጣው ዴቪድ ኦርንስቲን ታማኙ ጋዜጠኛ 116 ሚሊዮን ፓውንድ ብቻ ማለቁን ተናግሯል። የመጀመሪያዎቹ ሁለት የሰራቸው ዜናዎች ላይ ዋጋውን አልተናገረም ነበር እና ለምንድን ነው የሚሉ ጥያቄዎች ነበሩ። በኋላ ግን አዶንስ የሌለው ጭማሪዎች የሌሉት 116 ሚሊዮን ፓውንድ ቋሚ ክፍያ ማለት ነው ካለፈው ወደ 10 ሚሊዮን ፓውንድ አካባቢ ማለት ነው። እንግዲህ በዚዳን ነው አይደለ የተጀመረው ይሄ በጣም በትልቅ ገንዘብ መዘዋወር በ66 ሚሊዮን ፓውንድ። ከዛ በኋላ ክሪስቲያኖ በ80 ሚሊዮን ፓውንድ ተዘዋወረ። ከ4-5 ዓመት በኋላ ደግሞ በ85 ሚሊዮን ፓውንድ ጋሬዝ ቤል ተዘዋውሯል እና አሁን ግን ባለፉት 2 ዓመታት ከነ ኤንዞ ፈርናንዴዝ ጀምሮ ከነ ካይሴዶ ጀምሮ በጣም ዋጋው እየተሰቀለ መጥቷል። ለነ ግሪሊሽ 100 ሚሊዮን ፓውንድ ወጥቷል። ስለዚህ የዝውውር አጠቃላይ ገበያውን ስታይ ላስት ይር በፕሪሚየር ሊግ ፕሩቭን ላልሆነው በግሌ በጣም ለማደንቀውና ሲጫወት ለሚመቸኝ ተጫዋች ፍሎሪያን ቨርት 100 ሚሊዮን ፓውንድ ከአዶንስ ጋር ወደ 116 ሚሊዮን ፓውንድ ወጥቷል። ስለዚህ ዋጋው ካሻቀበ አይቀር የትኛውም ሰው ቢያንስ የእንግሊዝ ብሔራዊ ቡድንን ተመልክቶ ሁለቱም ጨዋታ ኤሊየት አንደርሰን ከ100 ሚሊዮን ፓውንድ በላይ እንደሚገባው ያስታውቃል እና እንዲያው 130 ሚሊዮን ፓውንድ አካባቢ ቢሆን ኦፍኮርስ በዝቷል ልንል እንችላለን። በእኔ ግምገማ ግን 116 ሚሊዮን ፓውንድ ከገበያው አንጻር ለኤሊየት አንደርሰን የሚገባው ነው ብዬ ነው ማስበው፣ በተለይ በዚህ ሰዓት እና አሁን እነ ማቲያስ ፈርናንዴዝም 85 ሚሊዮን ፓውንድ እየተባሉ ነው። እነ አሌክስ ስኮት እዛው አካባቢ ናቸው ዋጋቸውና የዝውውር ገንዘቡ በጣም ከፍ ብሏል በዚህ ዘመን። ስለዚህ ኤሊየት አንደርሰን 116 ሚሊዮን ፓውንድ አይገባውም ለማለት በጣም እቸገራለሁ። ኒውካስሎች በተወሰነ መልኩ የሚቆጩ ይመስለኛል። ቢያንስ ከተሸጠ በኋላ የተወሰነ ፐርሰንት እናገኛለን ብለው ባለመሸጣቸው የፋይናንሻል ስቴቢሊቲ እንዲኖራቸው በተለይ እነ ብሩኖ ጉማሬሽ እነ ቶናሊ ስለነበራቸው ይህን ተጫዋች ያስወጡት። ከብሪስቶል ሮቨርስ በሚባል በሊግ 2 ቡድን ከ2 ዓመት በፊት በውሰት የተሰጠ ተጫዋች ነው። 15 ሚሊዮን ፓውንድ አካባቢ የሚገመት ተጫዋች ነበር። ከዛ በኋላ በ35 ሚሊዮን ፓውንድ ወደ ኖቲንጋም ሄደ። 92 ጨዋታዎች ብቻ ነበር ያስፈለጉት 116 ሚሊዮን ፓውንድ ገንዘብ እንዲወጣበት እና ይሄ ተጫዋች አሁን የማንቸስተር ሲቲ ውዱ ፈራሚ ሆኗል። ኖቲንግሃም በውድ የሸጠው ተጫዋች ሆኗል። ሮይ ኪንን ነበር ከአይሪሽ ክለብ በ47,000 ፓውንድ አምጥቶ ወደ 3 ሚሊዮን ፓውንድ አካባቢ ለማንቸስተር ዩናይትድ ሸጦት ነበር። ይሄ ያኔ የብሪቲሽ ሪከርድን የሰበረ ገንዘብ ነበርና ሮይ ኪን ደግሞ ከዛ በኋላ the rest is history ይባላል አይደለ? በማንቸስተር ዩናይትድ ምናልባትም በፕሪሚየር ሊግ ከታዩ ምርጥ ካፒቴኖች፣ ምርጥ 6 ቁጥሮች ታጋይነትን እግር ኳስን እንዴት መጫወት እንዳለብሽ በማንቸስተር ዩናይትድ በ90ዎቹ መጨረሻና በ2000ዎቹ መጀመሪያ አካባቢ አሳይቶ አሁን እንዲያውም ብዙ የማንቸስተር ዩናይትድ ደጋፊዎች ብዙ ነገርን የለወጠልን ሮይ ኪን ነውና ኤሊየት አንደርሰንም በማንቸስተር ዩናይትድ ይቀይራል ሲባል ነበር። ዩናይትድ አምቢሽኑን አሳይቷል በእኔ ግምገማ።
አምቢሽንሽ ምን እንደሆነ የምታሳዩ እንደዚህ አይነት ስቴትመንት የሆኑ ፈራሚዎች ሲኖሩሽ ነው ብዬ ነው ማምነው። እና ሲቲ አሁንም እንግዲህ በጣም ትልቅ መልእክት ነው ለሌሎች ክለቦች ያስተላለፈው ብዬ አስባለሁ። በተለይ ፔፕ ጋርዲዮላ የማይተካ አሰልጣኝ፣ በምንም መንገድ ልትተኪው አትችይም። በ3 ኤንዞ ማሬስካ እንኳን ልትተኪው አትችይም። በእርግጥ የራሱ ተማሪ ስለሆነ ኤንዞ ማሬስካ በብዙ ነገር ሲቲን ሻምፒዮን ሊያደርገው ይችላል። በእርግጠኝነት የምነግርሽ ግን 4 ተከታታይ ሻምፒዮን ሊያደርገው እንደማይችል፣ ተከታታይ ዓመታትን ግን ዶሚኔት የማድረግ አቅም ግን አለው ብዬ አላስብም። ምክንያቱም እንደዚህ አይነት አሰልጣኞች በፕሪሚየር ሊጉ ታሪክ በጣም ጥቂት በብዙ ዓመታት አንድ የሚመጡ ናቸው። እንደ ሰር አሌክስ ፈርጉሰን፣ እንደ ፔፕ ጋርዲዮላ አይነት አሰልጣኞች በድል መራብ ውስጥ ለዘመናት የሚኖሩ ተጫዋቾቻቸውን እያነሳሱ በየዓመቱ ዋንጫ የሚሰጡሽ አሰልጣኞች በብዙ ዓመት አንድ የሚገኙ ናቸው እና ይሄ የፔፕን ጋፕ ለመሙላት ሲቲዎች አምቢሸስ ሆነው እየተንቀሳቀሱ ያለ ይመስላል እና ይሄ ዝውውር በጣም በጣም ትልቅ የሆነ መልእክት የሚያስተላልፍ ዝውውር ነው ማለት እንችላለን። ይሄ ተጫዋች በ6 ቁጥር ቦታ መጫወት ይችላል፣ በ8 ቁጥር ቦታ መጫወት ይችላል። ለምሳሌ በኖቲንግሃም በአብዛኛው ዓመት በ8 ቁጥርነት ነው የተጫወተው። እነ ሳንጋሪ የሚባሉ ተጫዋቾች 6 ቁጥር ላይ ነበሩለት። በ4-3-3 እንደ 8 ቁጥር ሆኖ ተጫውቷል ከነ ዳግላስ ሊዩስ እና ራሱ ሳንጋሪ ጋር በ4-3-3 ተጫውቷል። ካልሆነ ግን በአብዛኛው ዓመቱን ከ1-6 ቁጥር ጋር 8 ቁጥር ሆኖ ቦክስ ቱ ቦክስ ሚድፊልደር ሆኖ ከፊታቸው ደግሞ እንደ ሞርጋን ጊብስ ዋይት አይነት ተጫዋች በ10 ቁጥር ላይ አስቀምጠው ነው የሚጫወት የነበረው እና በጣም ብዙ ኳሊቲ በኋላ በቁጥሮችም እናስደግፏለን። ላይን ብሬከር ፓሶችን ማቀበል የሚችል ከዛ ደግሞ 6 ቁጥር በደንብ መጫወት የሚችል ይሄ 6 ቁጥሮች መስራት ያለባቸውን ስራዎች በትክክል መስራት የሚችል ታክለር ነው። ኳሶችን ያሸንፋል። የአንድ ለአንድ ግንኙነቶችን በብቃት ማሸነፍ ይችላል። ጉልበት አለው። ሜዳ የሚያካልል ተጫዋች ነው እና እንዲሁም በዚህ ዘመን የሚገለጽበት አንድ ስም አለ፣ ኦል አራውንድ ሚድፊልደር የሚባሉ እንደ ራይስ አይነት ተጫዋቾች ማለት ነው። ነምበር 6 ነምበር 10ም መጫወት ወይም ደግሞ ነምበር 8ም መጫወት ይችላሉ። ኤሊየት አንደርሰን ነምበር 10ም ላይ መጫወት 10 ቁጥር ፕሌይሜከር መሆን የሚችል አይነት ተጫዋች ነው። በጣም ድንቅ የሆነ የፕሬሲንግ ሬዚስታንስ ፕሬስ ሬዚስታንስ ነው። ፕሪሚየር ሊጉን ለምዶታል። ከዛ ደግሞ ድሪብሊንግ ስኪሉ በጣም የተለየ፣ ይሄ ከመሃል ሜዳ ተጫዋቾች ብዙ ጊዜ የማታገኙ ወይ ደግሞ ለ6 ቁጥር ከቀረቡ ተጫዋቾች ብዙ ጊዜ የማታገኙን ስኪሎች ታገኘዋለች። በኋላ ቁጥሮች ላይ እናየዋለን። በድሪብሊንግ ለምሳሌ የሚበለጠው በክንፍ ተጫዋቾች ብቻ፣ በአብዛኛው በነ ዶኩ በነ ሳካ በእነዚህ ተጫዋች ኦፍኮርስ ልትበለጭ ትችላለች። ከመሃል ሜዳ ግን በጣም ጥሩ የሚባለው ድሪብለር ነው። ስለዚህ ይሄ ተጫዋች እነዚህን ሚናዎች ይዞ ነው ወደ ሲቲ የሚገባው። ኤንዞ ማሬስካ በጣም ትልቅ ክፍተት ነው የሚሞላው፣ ለዚያውም የማይደፈን ክፍተት ልንለው እንችላለን። የፔፕ ጋርዲዮላ እንዳነሳ ነው። ስለዚህ ኤንዞ ማሬስካ ከዚህ በፊትም ብዙ ጊዜ ተወያይተንበታል። የ4-3-3 ፎርሜሽን በቼልሲ ተግብሯል። በጉልበት ያላቸውን ሚድፊልደሮች መሀል ላይ መጠቀም ይፈልጋል። ለምሳሌ እንደ ካይሴዶ ኤንዞን ተጠቅሞ ያውቃል። ከዛ ደግሞ እነዚሁ ላይ ደግሞ እንደ ጀምስ አይነት የፉልባክ ተጫዋችን አንዳንዴ አድ ያደርጋል። በተለይ በትልልቅ ጨዋታዎች ባየርንን፣ ፔዥን፣ አርሰናልን የተለያዩ ትልልቅ ቡድኖችን ሲገጥም። ስለዚህ በሲቲ እንደዛ አይነት ፎርሜሽን ነው የሚጠቀመው። ገና ቢያንስ የፍሬንድሊ ጨዋታዎችን ማየት አለብን። ነገር ግን በሲቲ ቡድን ውስጥ ቀጥታ ሄዶ በሁለት ቦታዎች ላይ ሊጫወት ይችላል። እስካሁን ካነሳ ነው ሀሳብ አንጻር የመጀመሪያው በሮድሪ ቦታ 6 ቁጥር አድርገሹ ሌላ 8 ቁጥር ሊገዙ ይችላሉ። አሁንም ድረስ ሲቲ አምቢሽኑ በጣም እያስደነቀኝ ያለ ክለብ ነው። አሁንም ለቶናሊ ዝውውር አሉበት። እንደ ቲጃኒ ራይንደርስ አይነት ተጫዋች አላቸው። እንደ ኒኮ ኦራይሊ አይነት ተጫዋች አላቸው። ኒኮ ጎንዛሌዝ አይነት ተጫዋች አላቸው። ስለዚህ ከነዚህ ተጫዋቾችም ጋር የትኛውንም አይነት ተጫዋች ሳይጨምሩ አድ ማድረግ ኢንቴግሬት ማድረግ ይችላሉ። ሮድሪ ከወጣ ግን በእርግጠኝነት ሌላ ሚድፊልድ መጨመራቸው አይቀርም። ሮድሪ ሳይወጣም የመግዛት ፕሮባቢሊቲ ይኖራቸዋል እና በመጀመሪያ 6 ቁጥር ላይ ለመጫወት ይችላል። እንግሊዝ ብሔራዊ ቡድን ላይ ተመልክተናል። በ6 ቁጥር ላይ ግን ሲጫወት በአብዛኛው የራይስ አይነት 8 ቁጥር ቢኖረው ይመከራል። ምክንያቱም ኢንስቲንክቱ ራሱ ወደፊት መሄድ ነው። ኳሶችን በደንብ አድርጎ ወደፊት የሚወስድ ነው። ስለዚህ በካውንተሮች ላለመጠቃት ሌላ በደንብ ሜዳ የሚያካል ለምሳሌ ከቲጃኒ ራይንደርስ ጋር በደንብ መጣመር ይችላል ብዬ አስባለሁ።
ራሱ ራይንደርስም ጥሩ የሆነ ኦል አራውንድ ሚድፊልደር ልትዩ ትችላለች። 6 ላይ ብዙ ጊዜ ሲጫወት አላየነውም በእርግጥ። ስለዚህ ሁለቱ ሊጣመሩ ይችላሉ። ከዛ ውጪ ከኒኮ ኦራይሌ ጋርም ሊጣመር ይችላል። 6 ቁጥር ላይ ሆኖ ኒኮ የ8 ቁጥርነት ቦታውን ሊሰራ ይችላል። ነገር ግን አጓጊው የሚባለው ጥምረት ግን ለእኔ ከሮድሪ ጋር የሚደረገው ጥምረት ነው። በጣም በጣም የፕሪሚየር ሊጉ ምናልባት ምርጡ ሚድፊልድ የመሆን ቻንሱ ሰፊ ነው ካልወጣ። ፕላስ ደግሞ አርሰናል ምናልባት እንደነ ቶናሊ አይነት ሚድፊልደር ካስፈረመ ምናልባት የአርሰናልንም ማንሳት እንችላለን። እንግዲህ በጥምረታቸው ወደፊት ይህንን የምንገመግመው ይሆናል። ነገር ግን እንደዚህ ወረቀት ላይ ስታስቢ ሮድሪና አንደርሰንን አስቢ ውስጥ በጣም በጣም አጓጊ ይመስላል ለሲቲ ደጋፊዎች። በጣም ጨዋታቸው ይሄ ዓለም ዋንጫ አልቆላቸው ፍሬንድሊ ማቾች በተጀመሩና ባየነው የሚሉ ይመስለኛል። ስለዚህ የሁለቱ ተጫዋቾች ጥምረት በተለይ ሲቲ ከቅርብ ዓመታት በኋላ እያጣው የመጣውን በፔፕም ስር ባለፉት 2 ዓመታት እያጣው የመጣውን ዶሚኔሽን ከዛ ደግሞ መሀል ሜዳ ላይ ይሄ በጉልበት የማሸነፍ ሮድሪ ኤሲኤል 1 ዓመት ውጪ ነበር። ላስት ይርም ገባ ወጣ እያለ ነው የነበረው። ስለዚህ የሁለቱ ጥምረቶች ሮድሪ በደንብ አገግሞ በዚሁ የሚቀጥል ከሆነ የሁለቱ ጥምረት በጣም አጓጉ ይመስለኛል። ስለዚህ 8 ቁጥር ላይ መሰለፍ ይችላል፣ 6 ቁጥርም ላይ መሰለፍ ይችላል። ሲቲ ያገኘው ተጫዋች በጣም ድንቅ የሚባል ነው ብለን ማንሳት እንችላለን። በኖቲንግሃም ቤት እንግዲህ ያስመዘገባቸው ቁጥሮች በጣም አስደናቂ ናቸው። 16% አካባቢ የቡድኑን ኳስ የነካው እሱ እንደሆነ ትላንት በአንድ ጽሑፍ ላይ ተመልክቼ ነበር። ይሄ በጣም ትልቅ ቁጥር ከእያንዳንዱ የኖቲንግሃም ተጫዋች ቀጥሎ እሱ ኳሱን ይነካዋል ማለት ነው። ስለዚህ ይሄ ተጫዋች በሜዳ ውስጥ ኖቲንግሃም የሚያጠቃ ቡድን አይደለም፣ የሚከላከል ቡድን ነው። ነገር ግን ያስመዘገባቸው ቁጥሮች ከላይ ከሚቀመጡት ጋር ነው እና በፍጹም ለኖቲንግሃም ደረጃ የሚመጥን ነው ተብሎ አይታሰብም። እዚሁ ጋር ቁጥሮችን ለማንሳት ያክል ለምሳሌ ታቾችን በማድረግ በፕሪሚየር ሊጉ አንደኛ ነው፣ 3300 በማድረግ ወደ ታች ስታይ አብዛኞቹ ተከላካዮች ናቸው። ምናልባት ዶሚኒክ ሶቦዝ ላይ ነው በ2996 ታች አራተኛ የሆኑ። ከዛ ውጪ ቫኔከር አሁን ብዙ የተወራለት ወደ ስፐርስ የሄደው የብራይተኑ ተጫዋች ነው። ከዛ ውጪ ቫንዳይክ ከኋላ ያለ ብዙ ጊዜ ታቾችን ሊነካ የሚችለው የዲፌንስ ተጫዋች ነው። በፕሪሚየር ሊግ ያለፉትን ዓመታት ብታይ ደንክ ወይም ቫንዳይክ፣ ቫኔከር ኳስ የሚይዝ ቡድን ውስጥ ያለ ረጅም ጨዋታ የሚጫወት ዲፌንስ ነው። ከበረኛ ይቀበላል፣ ብዙ ጊዜ ጫና ውስጥ አይሆን። የ6 ቁጥር ተጫዋቾች ብዙ ጊዜ በቀጣይነት ነው የሚመጡት። ኤሊየት አንደርሰን ግን ሁሉንም በልጧቸዋል ማለት እንችላለን። ቫንዳይክን ወደ 39 ፓስ አካባቢ ተች አካባቢ በልጦታል። ስለዚህ በኖቲንግሃም እየተጫወተ እንደዚህ አይነት ቁጥሮችን የሚያስመዘግብ ተጫዋች ነው። ሌላው መመልከት የምንችለው ፖሴሽን ወን በማድረግ ፖሴሽንን በማሸነፍ 306 በአንደኝነት ነው ያለው። እንግዲህ ከአንድሬ በኋላ ኦልሞስት እሱ 212 ነው፣ በመቶ አካባቢ ይበልጠዋል ማለት ትችላለሽ። 100 ለመሆን 6 አካባቢ ነው የሚቀረው በ94 አካባቢ። ከዛ በኋላ የሚመጣው እና አሌክስ ስኮት ናቸው በ195 እና ባይፋር ቤስት ሚድፊልደር ነው ማለት ትችላለሽ በእነዚህ ቁጥሮች። በእርግጥ አሁንም ቢሆን ለአድማጭ ተመልካቾቻችን መናገር የምንፈልገው ቁጥር ሁሉንም ነገር ዲፋይን ያደርገዋል ብለን አናስብ፣ ግን በሜዳ ውስጥ የምናየውን ነገር ደግሞ ቁጥር እንደ አዲሽናል ሆኖ ለምንተነትነው ነገር ይረዳናል ብለን እናስባለን። ከዛ ውጪ በአራተኝነት ልታነሽ የምትችይው እንደ ጆ ጎሜዝ አይነት ተጫዋቾችን። ሌላው ላይን ብሬኪንግ ፓስ፣ ይሄ በጣም ወሳኙ ነገር ነው። ማንቸስተር ሲቲ የፔፕ ጋርዲዮላ ቡድን በላይን ብሬኪንግ ፓስ የሚታማ አይደለም። ባለፉት ዓመታት የፔፕ ቡድን ለ20 ዓመታት ሁል ጊዜም ማለት ትችላለች በጣም ከጥቂት ጨዋታዎች ውጪ በሎ ብሎክ የሚገጠም ቡድኖች እዛ ሄደው ፕሮአክቲቭ ሆኖ አይደለም ሲቲን የሚገጥሙት። ይህንን ባህል ይህንን ትልቅነት በሲቲ ቤት በትልቁ ገንብተውታል ማለት እንችላለን። ስለዚህ ይሄ ላይን ብሬኪንግ ፓስ በቀላሉ የምናየው አይደለም። መስመር ሰንጣቂ ለምሳሌ የመሃል ሜዳና የአጥቂ የተከላካይና የመሃል ሜዳ መስመሮች መሰንጠቅ ማለት ነው። በዚህ 460 በመሆን አንደኛ ነው። ብዙ ጊዜ እዚህ ጋር ዲፌንሶች ናቸው
ዲፌንሶች የመሃል ሜዳውን ብትሰነጥቂ ስለሚቆጠርልሽ ኳስም ጋር የሚገናኙት እነሱ ስለሆኑ በአብዛኛው ሊነሱ የሚችሉት እነሱ ናቸው። ነገር ግን እዚህ ጋር ኤሊየት አንደርሰን ነው በዚህኛው ላይ ሶስተኛ፣ እነ ሴኔሲ እና ቫን ሄከር ይበልጡታል። ስለዚህ ተከላካዮች ናቸው። ከመሃል ሜዳ ግን ስቲል አንደኛ ነው ማለት ነው በ376 ላይን ብሬኪንግ ፓስ። ሌላኛው ላይን ብሬኪንግ ፓስስ አንደር ሃይ ፕሬዠር፣ በፕሬዠር ውስጥ ሆኑ እዚህ ጋርም ሶስተኛ። አሁን ይሄንን ከምን ጋር ነው የምናገናኘው? ይሄ ተጫዋች ፕሬስ ሬዚስታንስ ነው ብለናል። ፕሬስ ቢደረግም መቋቋም የሚችል ተጫዋች ነው ብለናል። ስለዚህ እዚህ ጋርም በሶስተኝነት ቫኔከር እና እዚህ ጋርም ሴኔሲ ነው የሚበልጡት በሶስተኝነት በ176 ላይን ብሬኪንግ ፓሶች በፕሬዠር ውስጥ ሆኑ። ስለዚህ የዚህን ተጫዋች ጥራት የሚያሳዩ ናቸው። ቅድም ያነሳ ናቸው 6 ቁጥርም ሆኖ ፓሰርም ነው አት ሴም ታይም ደግሞ ማሸነፍም ይችላል የሚለውን ሙሉ የሚያደርግልን ነው። እንግዲህ ይህንን ቁጥር እያስመዘገበ ያለው በደንብ መረዳት ያለብን በኖቲንግሃም ቤት ሆኖ ላለመውረድ ሲታገል በነበረው በሲቲ ቤት ምን ሊሆን እንደሚችል አስቢው እና በጣም በጣም ትልቅ ነገር ነው የሚታየኝ። እውነት ለመናገር ኤሊየት አንደርሰን እኔ ዓመቱ ሙሉ ተመልክቼዋለሁ። በእንግሊዝ ብሔራዊ ቡድን በጣም ከማደንቃቸው ሚድፊልደሮች የውድድር ዘመኑ ነው ተጫውቷል። ፉል ፓኬጅ የሆነ ምናልባት ሲቲ ያጣው እሱን ሊሆን ይችላል ከአርሰናል ጋር በነበረው ፉክክር። በዚህ ደረጃ ልትናገሪለት የምትቺ ገበያ ላይ ካሉ ሚድፊልደሮች በቁጥር አንድነት ምናልባት እሱ አካባቢ ቶናሊ ነው ሊኖር የሚችለው። እኔ በግሌ ቶናሊ በጣም አድናቂ ነው። ይሄኛው ግን ከኳስም ጋር ነው የሚያደርግልሽ። ቶናሊ ላይ ትንሽ የሚያንሱ ነገሮች አሉ ከኳስ ጋር በተያያዘ። ሌላው ፖሴሽን ወን ኢን ደ ሚድል ሰርድ፣ ይሄ ኳሶችን መልሶ በማሸነፍ እዚህ ጋርም 154 በመሆን በአንደኝነት ነው። ከዛ በኋላ እነ ሞይሴስ ካይሴዶ እና አንድሬ ይከተላል በ154 ነው። ብልጫዎቹ ወደ 44 አካባቢ ናቸው። 110 ነው አንድሬ በሁለተኝነት። ምን ያህል ጋፖቹ ሰፊ እንደሆኑ በኖቲንግሃም እየተጫወተ ነገር ግን የደረጃ ሰንጠረዡን የአብዛኞቹን ቁጥር በትልልቅ ቡድን እንደሚጫወት ነው እየመራ ያለው። ወይም ደግሞ ለምሳሌ ሴኔሲን ብታነሺ በርንማውዝ ምን አይነት ኳስ የሚይዝ ቡድን እንደሆነ ተነጋግረናል። ምን ያህል ወደፊት ዳይሬክት አታክ በአንዶኒ ኢራዮላ ስር አይደል። ሌላኛው ደግሞ የምናነሳው ብራይተን ነው። የብራይተን ባህልን ከዲዘርቢ በፊትም ጀምሮ ብታዩ ኳስ የሚይዝ ቡድን እና ከነዚህ ጋር ነው እንግዲህ ይሄ በሎ ብሎክ በአብዛኛው በሚድ ብሎክ በአመዛኙ አንዳንዴ በሃይ ፕሬሲንግ በሚጫወት ቡድን ውስጥ ሆኖ በወራጅ ኦልሞስት ቡድን ውስጥ ሆኖ ይህንን ሁላ ነገር እያሳካ ያለው እና በጣም ድንቅ የሚባል ነው። ፖሴሽኖችን በላይኛው ሜዳ ላይ በማሸነፍ እንደዚሁ በአንደኝነት ነው ማለት እንችላለን። በጣም ያስገረመኝ አንድ ቁጥር አለ እዚህ ጋር ድሪብል ኮምፕሊት በማድረግ እነ ጀርሚ ዶኩን ብታይ እዚህ ውስጥ ንዲያ አይነት የኤቨርተኑን ተጫዋች ብታይ እነ ያኩቡ ሚንቴ የብራይተኑ የምታስታውሺ ከሆነ ራያ በመጨረሻው ደቂቃ ያችን ኳስ ያወጣበት ብራይተንን ሲያሸንፉ በኤምሬት እንደዚህ አይነት እነ ጃረድ ቦውን እነ ቡካዮ ሳካ እነ ራያን ቸርኪ እነዚህ ቢኖሩ ያን ያህል እንትን የሚልሽ አይደለም አይደል? በእነዚህ ነው የሚበለጠው። ከቡካዮ ጋር 50-50 እኩል ናቸው ድሪብል በማድረግ አንድ የ6 ቁጥር ተጫዋች አንድ የ8 ቁጥር ተጫዋች በዚህን ያህል ቁጥር የድሪብሊንግ ስኪል ካለው አንድ የምናየው ነገር አለ ማለት ነው። ስለዚህ ሲቲ አሁን ላይ ያገኘው ተጫዋች ቀላል እንዳልሆነ ድሪብል ማድረግ የሚችል በመሃል ሜዳ ላይ በተለይ እንግዲህ ኤንዞ ማሬስካ ከፔፕ ጋር ተቀራራቢ የሆነ ያስተሳሰብ አለው አይደለ? የጨዋታ መንገድ አለ። ኳስ መያዝ ይፈልጋል። ጨዋታን ብዙ ጊዜ አንዴ ፔፕ ምን ብሎ ተናገረ? ፖሴሽን ለመያዝ ድሪብለር ተጫዋቾች ያስፈልገዋል። ጃክ ግሪሊሽ ያንን ይሰጠናል ይላል። አንዳንዴ በጫና ውስጥ ስትሆኝ የፔፕ ቡድን በጣም የሚያስደንቀው ኳሱን በጫና ውስጥ ሆነው ይይዙታል። እየመሩሽ አንቺ ማጥቃት እያለብሽ ፕሬዠር ውስጥ ብትከቻቸው እንደ ጃክ ግሪሊሽን ብዙ ጊዜ ቀይሮ ሲያስገባው ይታያል። ወይም ሜዳ ውስጥ ካለ ረጅም ርቀት ድሪብል ሲያደርግ እና ወደኋላ ሲመልስ ታየዋለሽ። ይሄ ቴምፖውን የማቀዝቀዝ ቴምፖውን በራስሽ ዲክቴት የማድረግ ኳስን አንቺ በብዛት በመቆጣጠር ተጋጣሚሽ እንዲሮጥ በማድረግ
ብዙ ጊዜ ይህንን ይጠቀማሉ። አሁን ኤሊየት አንደርሰን ያንን መስጠት ይችላል። ቴምፖ ማቀዝቀዝ የሚችል፣ ቴምፖ መጨመር የሚችል፣ ላይን ብሬኪንግ ፓሶችን ማቀበል የሚችል፣ ከዛ ደግሞ የመከላከል ስራው ደግሞ በጣም ድንቅ የሆነ ተጫዋች ነው ማለት ነው። እነዚህ ቁጥሮች የሚያሳዩን እንግዲህ አሲስትም እኮ ያደርጋል። አሲስት አራት አሲስት 4 ጎል አለ። እንዴት ነው ሲቲዎች ሽረዋል ማለት ይቻላል። እና እነዚህ በጣም በተለይ ደግሞ በአታኪንጉ ላይ ስንመለከተው በጣም ድንቅ የሚባሉት ቁጥሮች ናቸው ማለት እንችላለን አይደል? በተለይ በድሪብሊንጉም በምኑም በላይን ብሬኪንጉም ፓስ በመከላከሉ ነው። ለምሳሌ በታክል ለእንግሊዝ ብሔራዊ ቡድን ነው ይሄ 14 ጊዜ ታክሎችን በማድረግ አንደኛ ነው በእንግሊዝ ብሔራዊ ቡድን። ኮንሳ ነው ከሱ በኋላ ያለው ዲፌንስ ነው እሱም። ከዛ ደግሞ ስፔንስ ነው እሱም የፉልባክ ተጫዋች ነው። ሰክሰስፉል የሆነ ፓስን በማድረግ በእንግሊዝ ብሔራዊ ቡድን አንደኛ ነው 618 ከኦገስት 2025 ጀምሮ። ሰክሰስፉል ፓስን ከኦገስት በኋላ እንዳልኩ 618 በማድረግ በጣም ድንቅ የሆነ ኢንተርሴፕሽኖች በ11 ኢንተርሴፕሽን እንደዚሁ ከኦገስት 2025 በኋላ አንደኛ ነው ማለት ትችላለሽ። እና በተችም በእንግሊዝ ብሔራዊ ቡድን 750 በማድረግ አንደኛ ነው። እና ይሄ ተጫዋች በእንግሊዝ ብሔራዊ ቡድን ባይፋር ቤስቱ ተጫዋች ሆኗል። ምናልባት የተጫወተበት ደቂቃ ከራይስ ጋር ስለሚያንስ እና ደግሞ በ6 ቁጥር ቦታ ላይ ስለተጫወተ ሞሮፍ ኳስ ስለሚነካካ ነው ልትይ ትችያለሽ። ነገር ግን በኖቲንግሃም ያስመዘገበው ቁጥር ነው ለእኔ ይሄ ተጫዋች ገበያ ላይ ካሉት ቢያንስ ገበያ ላይ የሌሉት ምናልባት የሚበልጡት ይኖራሉ አላውቅም። ገበያ ላይ ካሉት ግን ምርጡን ወስዷል። አሁን በዚህ መንገድ የኤሊየት አንደርሰንን የዝውውር መነሻ ከዛ ደግሞ ያለውን ምን አይነት ጥቅም ሊሰጥ ይችላል የሚለውን ነገር አየን። ይህንን ምን አይነት ተጫዋች ነው የሚለውን ከተመለከትን ከዛ ደግሞ ቁጥሮችንም አስደገፍን በ3 ፓርት ማለት ነው። አሁን የራሴን ምልከታ ደግሞ እዚህ ላይ መጨመር እፈልጋለሁ። ማንቸስተር ሲቲን አምቢሽን በትክክል የሚያሳይ ዝውውር ይመስለኛል። ሲቲ ባለፉት 2 ዓመታት ዋንጫ አላነሳም። አክሰፕት ያደረጉት አይመስለኝም። ፕሮጀክታቸው ምን አይነት ድንቅ መሆኑን ነው የምትመለከቱት። ፔፕ ጋርዲዮላ ወጥቶብናል፣ ስለዚህ ባለን አቅም በሙሉ ይህንን ሰውዬ ኤንዞ ማሬስካን መደገፍ አለብን ያሉ ይመስላል። ምክንያቱም በተመሳሳይ ትላንት ያነሳነው ሀሳብ አለ። ማንቸስተር ዩናይትድ ነው በሊጉ በጣም ሚድፊልድ የሚፈልገው። ሮድሪ ያለው ቡድን፣ ቲጃኒ ራይንደርስ ያለው ቡድን፣ ኒኮ ኦራይሊ ያለው ቡድን 116 ሚሊዮን ፓውንድ ማውጣት ይችላል። ማንቸስተር ዩናይትድ ፋይናንሻሊ በጣም ጥሩ ቡድን ነው። ብዙ ተጫዋቾችን አጥቷል። ካርሎስ ካሴሚሮ ምርጥ የሚለውን ቢያንስ ሌግ ቢያንስ አጥቷል። ማኑኤል ኡጋርቴ የሚሸጥ ተጫዋች ነው። ኤንደርሰን የሚባል ተጫዋች ነው ያመጣው የስኳድ ተጫዋች ሊሆን የሚችል እሱም እንግዲህ ከራስመስ ሆይሉንድ በተገኘ ገንዘብ እና ምን ያህል የአምቢሽን ልዩነት ነው በትክክል የማይሆን እዚህ ጋር። በእርግጥ የማንቸስተር ዩናይትድም ዝውውር ገና አላበቃም። እነ ቹዋሜኒ እነ ቶናሊ አሁንም ገበያ ላይ ያሉ ከገቡበት። ነገር ግን ለምንድን ነው የምትጫወችው የሚለውን የሚያሳይ በሰር አሌክስ ፈርጉሰን ጊዜ ማንቸስተር ዩናይትድ እንደዚሁ ነበር። ዋንጫዎችን እያነሳ እንኳን ለምሳሌ አስታውሳለሁ በ2006-7 የውድድር ዓመት ማንቸስተር ዩናይትድ የፕሪሚየር ሊጉን ዋንጫ አሸንፏል። ነገር ግን አሰቃቂ የሚባል የኤሲ ሚላን ሽንፈት ነበረበት። ሪካርዶ ካካ እና ኤቭራን እና ጋብርኤል ሄንዝን አጋጅቶ ምናምን ያገባበት ፈርጊ በዛ ዓመት 4 ኮከብ ተጫዋቾችን ያስፈረሙ ካርሎስ ቴቬዝ፣ አንደርሰን፣ ሊዩስ ናኒ፣ ኦውን ሃርግሪቭስ ይመስለኛል ባልሳሳት። ስለዚህ ምን ያህል አምቢሸስ የነበረ ክለብ እንደነበረ ዩናይትድ። ከዛ ደግሞ ካርሎስ ቴቬዝ እያለው በቀጣዩ ዓመት እንግዲህ ቴቬዝ፣ ዌይን ሩኒ ያሉ ቤርቫቶቭን ማስፈረም ቻለ ማንቸስተር ዩናይትድ። አሁን የአምቢሽን ልዩነት ክሊርሊ ነው የሚታየው። ይሄኛው ቡድኔን ቀስ እያልኩ ገነባለሁ 116 ሚሊዮን ፓውንድ አላወጣም ይላል። ሲቲ ደግሞ በትልቅ ደረጃ ገብቷል። ሌላው አርሰናል እዚህ ጋር መነሳት ያለበት አርሰናል ዴክላን ራይስ አለ። ነገር ግን በመጨረሻዎቹ ጨዋታዎች ማርቲን ዙበሜንዲን ማስፈረም ማጫወት ትቷል። እንዲሁም አዲስ ያገኘሁት ኤክስፐሪመንት ነው ብሎናል ስለ ሊዩስ ስኬሊ ሚኬል አርቴታ ሲያወራ። እንዲሁም ወደ መጨረሻ አካባቢ በጣም ትዝ የሚለኝ ራይስን 6 ቁጥር ማድረግ
ፈልጎ ነበር። በተለይ ማርቲን ዙቢሜንዲ ከዛሽ ስህተት በኋላ ከማንቸስተር ዩናይትድ ጨዋታ በኋላ በጣም እየወረደ መጥቷል። ነገር ግን የዛን ጊዜ ቁጥሮችን ሳይ ነበር ማርቲን ዙቢሜንዲ በአርሰናል እዛ ሜዳ ላይ ከሚጫወቱ ተጫዋቾች በአብዛኛው የሚሮጠው ተጫዋች ሆኖ ነበር። በሪያል ሶሴዳድም የሚሮጥ አይነት ተጫዋች ነው። ነገር ግን ይሄ ዲፕ ላይን ፕሌይ ሜከር አይነት እና ምናልባት የጎዳው ብዬ የማስበው በአርሰናል ቤት ዙቢሜንዲ መሮጡ ሊሆን ይችላል ብዬ አስብ ነበር ያኔ። እና አርሰናልም አሁን እነ አሌክስ ስኮትን እየተከታተለ እነ ቶናሊ ላይ አለበት። ስለዚህ አንድ ትልቅ የ6 ቁጥር ተጫዋች ይፈልጋል አርሰናል። ነገር ግን ለኤሊየት አንደርሰን መሄድ አልቻሉም እዚህ ጋር። በእርግጥ አርሰናል አሁን ኤሊየት አንደርሰን ላይ ግዴታ መሄድ አለበት የሚባል ቡድን አይደለም። ነገር ግን ፉክክሩ ያለው ከሲቲ ጋር ነው። አንዳንዴ የሌላ ቡድን የሚያስፈርመውንም ተጫዋች በመውሰድ ፉክክርሽን ትመሪያለሽ። ምክንያቱም ይህንን ተደርጎ ስለሚያውቅ በማንቸስተር ሲቲ እና በማንቸስተር ዩናይትድ የ2013ቱን ለይቶታል ብሎ ሮቤርቶ ማንቺኒ የሚያስበው የሩቤን ቫን ፐርሲ ከሲቲ ይልቅ ዩናይትድን መምረጡ። ስለዚህ ምናልባት ኤሊየት አንደርሰን በሚቀጥለው ዓመት የታይትል ዲሳይደር ሊሆን ይችላል። እንግዲህ ይሄ ስፔኩሌሽን ግምት ነው፣ እንደ እንትን ሊታይ አይችልም። እንዲያውም እኔ ብዙ ጎበዝ አይደለሁም ግምት ላይ። ምናልባት ከጨዋታ እንትኖች ጋር በተያያዘ ሳይሆን በተለይ ውጤቶችን መገመት ላይ እንኳን ብዙ አይደለም እና ኤሊየት አንደርሰን ዝውውር መልእክቱ ቀላል ነው ብዬ አላስብም። ከዚህ አንጻር አርሰናል ሌላ ትልቅ ዝውውር ይጠበቅበታል ብዬ አስባለሁ። ምክንያቱም ዳይሬክትሊ አሁን ኔክስት ይርም ሁለቱ ናቸው ይፎካከራሉ ተብሎ የሚጠበቀው። ሊቨርፑል ሌላኛው ማንሳት ያለብን ለምን እንዳላዩት አላውቅም። ኤሊየት አንደርሰን ለምን አጥቂ ላይ ብቻ 100 ሚሊዮን ፓውንድ እንደሚያወጡ አላውቅም። እኔ ዲያማንዴን ከሚያመጡ የሊቨርፑል ትልቁ ችግር ብዬ የማስበው አሁን ላይ መሀል ሜዳ ተጫዋች ማካሊስተር በውድድሩ ዓመት መሀል ላይ ዥው ብሎ ሊወርድ ይችላል። ግራቨንበርግ እንደዚሁ በመጀመሪያው ዓመት በአርነ ስሎት ስር እንደነበረው አይደለም እና የመሀል ሜዳ ተጫዋች በትልቅ ደረጃ የሚያስፈልገው ቡድን ነው። ባላንሱን አልጠበቀም ስኳዱ ብዬ አስባለሁ። ለዚህ አሰልጣኝ ለአንዶኒ ኢራዮላ ለምን እንዳልተሳተፉ አልገባኝም። ምክንያቱም ሊቨርፑል ባለፈው ዓመት ለ3 ተጫዋቾች ከ90 ሚሊዮን ዩሮ በላይ አውጥቷል። ለራሱ ለሁጎ ኢኪቲኬ 90 ሚሊዮን ዩሮ፣ ከዛ ደግሞ ለቨርት 100 ሚሊዮን ፓውንድ ወይም 116 አካባቢ ሚሊዮን ፓውንድ የሚደርስ 124 ሚሊዮን ፓውንድ ደግሞ ለአሌክሳንደር አይዛክ ለአጥቂ ተጫዋቾች ነው እያወጣ። መሀል ሜዳውን ማየት አለበት ብዬ አስባለሁ። ቼልሲ በነገሮች ላይ ዛሬ ሀሳባችን የነበረው ስለ ዣቪ አሎንሶ እና የቼልሲ ዝውውር ለማውራት ነበር። የኤሊየት አንደርሰን የሌሊቱ እንግዲህ ብሬኪንግ ነው ያስቀየረን። ወደፊት በደንብ እናየዋለን። ቼልሲ ተጫዋቾች አሉ። ነገር ግን ኤንዞ የሚሸጥ ከሆነ አሁንም ሌላ ሚድፊልደር ሊያስፈልገው ይችላል ብለን እናስባለን። በአጠቃላይ ግን የሲቲ ደጋፊዎችን ማለት የምንፈልገው እንኳን ደስ አላችሁ ነው። ምክንያቱም ያገኛችሁት ተጫዋች በእነዚህ ሁላ እስካሁን ባነሳናቸው መመዘኛዎች በጣም ቤስቱ እንኳን ባይሆን ምናልባት ከቤስቶቹ አንዱ ማለት በአንደኛ ደረጃ ከነ ራይስ ይበልጣል ምናምን ባቲ እንኳን በቃ እዛ ደረጃ ላይ ነው ያለው። ምንም ጥርጥር የለውም። ገበያ ላይ ካሉት ደግሞ በእኔ እምነት አንደኛውን ተጫዋች ነው ያስፈረሙት። የሲቲ አመራሮች፣ የሲቲ ባለሀብቶች አሁንም ያላቸውን አምቢሽን ያሳዩበት ፈራሚ ነው ብዬ ነው ማስበው። ሀና የምትጨምሪው ነገር ከሌለ ወደ ዓለም ዋንጫ እንሂድ። ኮት ዲቫር እንግዲህ ኩራሳውን 2-0 አሸንፋለች። ኩራሷ በሚያሳዝን ሁኔታ እንግዲህ ከዓለም ዋንጫው ተሰናብታለች። እንግዲህ ኒኮላስ ፔፔ የቀድሞ የአርሰናል ተጫዋች ሁለቱንም ጎል አስቆጥሯል። ምን ትላለህ ስለ አፍሪካዊቷ ሀገር? በጣም ድንቅ ነበር። አማድ ዲያሎ በፈርስት ሃፍ ላይ ተቀይሮ ወጥቶ ነበር። ያን ዲያማንዴ በጣም ድንቅ ብቃቱን ያሳየበት ጨዋታ ነበር ማለት እንችላለን። ከዛም ውጪ ኒኮላስ ፔፔ እንግዲህ እንደ ሁለተኛ ሰከንድ ስትራይከር ወይም እንደ 10 ቁጥር ሆኖ ነበር በዚህ ጨዋታ ላይ የተሰለፈው። በጣም ድንቅ እንቅስቃሴ አሳይቷል። በመጀመሪያውም ጨዋታ ለምን ቤስት እንደሆነ ያሳየ ይመስለኛል። ኮት ዲቯር አላውቅም እኔ የአፍሪካ ሀገሮች በጣም እየተለዩብኝ ነው በዚህ ዓለም ዋንጫ። ምናልባት 48 ከመሆኑ ጋር በተያያዘ እንደ ኩራሳው አይነት ቡድኖች ስላሉ ነው አላውቅም። ግን በዛ መንገድ አይደለም እኔ መመልከት ፈልገው። አሁን ብዙ ቡድኖች እያለፉ ነው አይደል? ሞሮኮ አልፋለች። አልጄሪያ የማለፍ ተስፋ አላት እንደሚመስለኝ። ደቡብ አፍሪካ አልፋለች። አሁን ደግሞ ኮት ዲቯር እነ ጋናም ቻንስ አላቸው። ኦልሞስት 4 ነጥብ አይደለ?
ስለዚህ የአፍሪካ ቡድኖች አብዛኞቹ እያለፉ ግብፅ አልፋለች። ስለዚህ የአፍሪካ ቡድኖች 32 ውስጥ ያለፈው እንግዲህ የዓለም ዋንጫ በ32 ቡድኖች ነው። እንግዲህ ወደዛኛው ገብተናል። ከዛ በኋላ ግን ወደ 16ቱ እንዴት ይሄዳሉ የሚለውን ነው። ኮት ዲቯር በዚህ ጨዋታ ላይ በጣም ድንቅ የሚባል እንቅስቃሴ ሆል ጨዋታውን ማለት ይቻላል ተቆጣጥራ ነበረ። በ64% አካባቢ ፖሴሽኑን ተቆጣጥራለች። ሙከራዎችን ብዙ ማድረግ ችላለች። ወደ 7 የሚጠጋ በአጠቃላይ ዶሚኔት አድርጋ የጨረሰችው ጨዋታ ነው ማለት እንችላለን። በዛው ግን ጀርመን ተሸንፋለች። ኢኳዶር እንግዲህ አሸንፋ በጣም ደስታ አገላለጻቸው የተለየ ነበር። ጥሩ ሶስተኛ ሆና ማለፏን አረጋግጣለች በ4 ነጥብ። ስለዚህ የሞይሴስ ካይሴዶ ሀገር ምን ያህል ትልቅ ነገር እንደሆነ ለኢኳዶር በአንቶኖ ቫሌንሲያ ነው የምናውቃት ይችን ሀገር በፊት እንግዲህ ማለፋቸውን አረጋግጠዋል። ሌላኛው እንግዲህ የዩኤስ ተሸንፋለች። ጨዋታውን ወደ መጨረሻ ወደዚህ ለመምጣት እየተዘጋጀው እያለ የተወሰነ አይቸው ነበር። ኦልሞስት ላይናፑን ሙሉ ለሙሉ ማለት ይቻላል ቀይሮታል። እንደ ፑሊሲች አይነት ተጫዋቾች ግን ተቀይረው መግባት ችለዋል በዚህም ጨዋታ ላይ ማለት እንችላለን። ከዛ ውጪ ግን አሜሪካ ማለፏን አረጋግጣ ስለነበር ያን ያህል ለቀጣይ ጨዋታ ነበር ስትዘጋጀ ነበር። በ6 ነጥብ በአንደኝነት አልፋለች። ስለዚህ ምንም ጉልበት በተለይ በፖች ስታይል ይሄ ጉልበት የሚያስጨርስ አይነት ምንም አይነት ምክንያት የላቸውም እና ከዛ አንጻር በእኔ እምነት አሜሪካኖች ብዙ በላይናፑ ላይ ጥሩ የሚባሉ ተጫዋቾችን ሳያስገቡ የገቡት እንግዲህ እነ አውስትራሊያ ከፓራጓይ 0-0 መጠናቀቅ ችሏል። ስዊድን ከጃፓን ተጠባቂው ጨዋታ እንግዲህ 1-1 በሆነ ውጤት ተጠናቋል። ጃፓን በሁለተኝነት አልፋለች። ስለዚህ እንግዲህ አንደኛ ሆኖ ከሚያልፉ ቡድን ጋር ከነ ፖርቹጋል እንግዲህ በጣም ወሳኝ ጨዋታ ነው ያላት ማለት ነው። ወይ ከነ ጃፓን ወይ ከነ ስዊድን ጋር ነው ሊደርሳት የሚችለው። ስለዚህ ፖርቹጋል ኮሎምቢያን ማሸነፍ ግዴታ ውስጥ ትገባለች። ዛሬ የሚደረጉ ጨዋታዎች አሉ። የኪሊያን እና የኤርሊንግ ሃላንድን ፍጥጫ የምናይበት ጨዋታ ምሽት 4 ሰዓት ጥሩ ሰዓት ላይ ነው ብዬ አስባለሁ። ሴኔጋል ከኢራቅ በሌላኛው ሳይድ ደግሞ ማየት እንችላለን። በቀጣይነት እነ ኡራጋይ ከስፔን 9 ሰዓት ላይ ሌሊት የሚደረግ ጨዋታ ነው። ሳውዲ አረቢያ ከኬፕ ቨርድ ይህም 9 ሰዓት ላይ የሚደረግ ጨዋታ ነው። ኢጂፕት ከኢራን 12 ሰዓት ላይ እንግዲህ ንጋት ላይ የሚደረግ ጨዋታ ነው። ኒውዚላንድ ከቤልጅየም እንግዲህ እነዚህ በጣም ወሳኝ ጨዋታዎች ናቸው። በነገራችን ላይ ምድቦችን የሚወስኑ ናቸው። በተለይ እኔ ኢራን እንግዲህ ከኢጂፕት የምታደርገው ጨዋታ የምንመለከተው ይሆናል። በጣም እንድታልፍ የምፈልጋት ሀገር ብትኖር ኢራን ናት ከሚደርስባት ጫናዎች አንጻር እና እንግዲህ ንጋት 12 ሰዓት ላይ ይህም ጨዋታ ይደረጋል ማለት እንችላለን። ተመልካቾቻችን ሪትም ስፖርታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን።